ሙስሊሞች በካዕባ ዙሪያ ይዞራሉ፣ ነገር ግን ጥቁሩን ድንጋይ ለመሳም ይጸልያሉ። በሳፋና በማርዋ ኮረብቶች መካከል ወዲያና ወዲህ ይሮጣሉ ወዘተ። እነዚህን ልማዶች ከየት አገኙት? መሐመድ መካን ከመያዙ በፊት ካዕባ በአረቢያ ውስጥ የጣዖት አምልኮ ማዕከል ነበር። ካዕባ በ360 ጣዖታት ተከቦ ነበር። Sahih al-Bukhari 2478 narrated Abdullah bin Mas'ud ሳሂህ አልቡኻሪ 2478 አብደላህ ቢን መስዑድ እንደዘገበው ነቢዩ መካ ገቡ። እናም በዛን ጊዜ በካዕባ ዙሪያ 360 ጣዖታት ነበሩ። ጣዖቶቹን በእጁ በያዘው እንጨት ይሰብር ጀመር እና ደጋግሞ እውነት ማለትም እስላማዊ አንድ አምላክነት ወይም ይህ ቁርአን ወይም ጂሃድ በብዙ አማልክት አምላኪዎች ላይ መጣ፣ ጦርነት ወይም ውሸት ማለትም ሰይጣን ወይም ብዙ አማልክት አምላኪዎች ጠፉ ይል ነበር። This is when Muhammad took control of the Kaaba. But why would he want to take control of a pagan temple and make it the center of Islamic worship? መሐመድ ካዕባን የተቆጣጠረው በዚህ ጊዜ ነበር። ይሁን እንጂ የአረማውያንን ወይም የብዙ አማልክት አምላኪያንን ቤተ መቅደስ ተቆጣጥሮ የእስልምና አምልኮ ማዕከል ለማድረግ የፈለገው ለምንድን ነው? እስቲ ትንሽ ወደ ኋላ እንመለስ። መሐመድና ተከታዮቹ ከዓመታት በፊት መካ በነበሩበት ወቅት ፊታቸውን ወደ ኢየሩሳሌም አዙረው ይጸልዩ ነበር። አረማውያን ደግሞ ፊታቸውን ወደ ካዕባ አዙረው ይጸልዩ ነበር። ሙስሊሞች ፊታቸውን ወደ ኢየሩሳሌም አዙረው ይጸልዩ ነበር፣ ልክ እንደ አይሁዶች። ቂብላ ወይም የጸሎት አቅጣጫ ኢየሩሳሌም ነበር። መሐመድ መካ በነበረበት ጊዜ አይሁዶች እንደ ነቢይ ሊቀበሉኝ ነው በማለት አስቦ ነበር። ከጊዜ በኋላ ሙስሊሙ ማህበረሰብ ወደ መዲና የተዛወረ ሲሆን አይሁዳውያንም መሐመድ ሐሰተኛ ነቢይ መሆኑን ወዲያውኑ ማወቅ ቻሉ። ምክንያቱም እነሱ ቶራህን ስለሚያውቁና መሐመድ የሚያውቀው የሰማውን አንዳንድ ታሪኮች ብቻ ስለሆነ እሱ ሙሉ ጆሮ ነበር፣ አስታውሱ። ይሁን እንጂ መሐመድ እነዚህን ታሪኮች እንኳ በትክክል ማግኘት ስላልቻለ አይሁዳውያን አልተቀበሉትም። እናም አላህ መሐመድን በቁርአን ሱራ 2 ቁጥር 144 ላይ እንዲህ አለው፣ የፊትህን ወደ ሰማይ መገላበጥ በእርግጥ እናያለን፣ ወደምትወዳትም ቂብላ እናዞርሃለን። ስለዚህ ፊትህን ወደ ተከበረው መስጊድ ወይም ወደ ካዕባ አቅጣጫ አዙር። So Allah's goal in telling Muslims to face the Kaaba was to please Muhammad. It's amazing how much of Islam is dedicated to pleasing the man who was receiving the revelations. ስለዚህ የአላህ ዓላማ ሙስሊሞች ወደ ካዕባ እንዲዞሩ በመንገድ መሐመድን ማስደሰት ነበር። እስልምና ራእዮችን ሲቀበል የነበረውን ሰው ለማስደሰት ምን ያህል የተሰጠ መሆኑ የሚገርም ነው። ወደ ካዕባ መዞር መሐመድን ለምን ያስደስተዋል? ሁለት ምክንያቶች አሉ። አንደኛው ለአይሁዶች መልእክት ይልክ ነበር፣ እኔም በመቃወማችሁ ያገኛችሁት ይህ ነው የሚል። ሁለተኛው መሐመድ ያደረገው በካዕባና በጣዖቶቹ ፊት ለፊት በሚጸልዩ ጣዖት አምላኪዎች መካከል ነው። ስለዚህ ወደ ካዕባ መጸለይ ለእነሱ የተለመደ ነገር ነበር፣ ልክ እንደሆኑም ይሰማቸዋል። ይሁን እንጂ መሐመድ ወደ አረማውያን ወይም ወደ ብዙ አማልክት አምላኪያን ቤተ መቅደስ ለመጸለይ ምክንያት ማቅረብ የሚችለው እንዴት ነው? ጥቂት ጥቅሶችን ቀደም ብለን ስናነብ እናገኘዋለን። በሱራ 2 ቁጥር 127 አላህ ካዕባ በአብርሃምና በእስማኤል መገንባቱን ተናግሯል። አሁን ይህ የሚገርም ነው። በአብርሃምና በእስማኤል የተሰራ ከሆነ ሙስሊሞች ለምን ከ10 ዓመት በላይ ወደ ኢየሩሳሌም ሲሰግዱ ቆዩ? መሐመድ ይህንን እየፈለሰፈ ያለው ለምንድን ነው? በህይወት ውስጥ ካሉ ታላላቅ ሚስጥሮች አንዱ ነው። ይሁን እንጂ ካዕባ በአብርሃምና በእስማኤል እንደተገነባ የሚያሳይ ምን ማስረጃ አለን? መሐመድ ከተናገረው ውጭ በፍጹም የለም። ይህ ለሙስሊሞች በቂ ነው፣ ግን መሆን የለበትም። ምክንያቱም መሐመድ ስለምን እንደሚናገር ምንም ፍንጭ አልነበረው እና ማረጋገጥ እችላለሁ። ሳሂህ አልቡኻሪ 3366 አቡዳር እንደተረከው የአላህ መልእክተኛ ሆይ በምድር ላይ ለመጀመሪያ ጊዜ የተሰራው የትኛው መስጂድ ነው አልኳቸው። አልመስጂድ አልሐራም ወይም በመካ አሉኝ። በቀጣይ የትኛው ነው የተሰራው አልኳቸው። እሳቸውም አልመስጂድ አልአቅሳ ወይም በኢየሩሳሌም ሲሉ መለሱልኝ። እኔም በሁለቱ መካከል ያለው የግንባታ ጊዜ ስንት ነበር አልኳቸው። እርሳቸውም 40 ዓመት ነው አሉኝ። According to Muhammad, there was a 40-year gap between the construction of the Kaaba and the temple in Jerusalem. Why is this important? እንደ መሐመድ ገለጻ በኢየሩሳሌም በሚገኘው ቤተ መቅደስና የካዕባ ግንባታ መካከል የ40 ዓመታት ልዩነት ነበር። ይህ አስፈላጊ የሆነው ለምንድን ነው? መልካም፣ የኢየሩሳሌም ቤተ መቅደስ መቼ እንደተሰራ እናውቃለን። ሰለሞን የገነባው በ10ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት ነው። ይህ ከአብርሃም በኋላ ከ1000 ዓመታት በላይ ቆይቶ ነው። ካዕባን የሰራው አብርሃም ከሆነ የሰራው ሰለሞን የኢየሩሳሌም ቤተ መቅደስ ከመገንባቱ 1000 ዓመታት በፊት ነው። መሐመድ ግን የተገነቡት በ40 ዓመታት ልዩነት ነው ብሏል። ስለዚህ ሙስሊም ወገኖቻችንን መጠየቅ ይኖርብናል። አብርሃምና እስማኤል የሰዓት አቆጣጠራቸውን ከየት አመጡ? ምክንያቱም የጊዜ መቁጠሪያ ከሌላቸው መሐመድ ተሳስቷልና ስለ ካዕባ ግንባታ የሚናገረውን ማመን አንችልም። እና መሐመድ ስለ አብርሃምና እስማኤል እንዲሁም ስለ ካዕባ ታሪኮችን ሳይሰራ ያለን ብቸኛ ማስረጃ ሙስሊሞች ለአረማውያን ወይም ለጣዖት አምላኪያን ቤተ መቅደስ እየሰገዱ ወደ አረማውያን ቤተ መቅደስ በመሄድ የአረማውያንን ቤተ መቅደስ ይዞሩታል የሚል ነው። By the way, why do Muslims walk circles around the Kaaba?
The pagans walked circles around the Kaaba too. በነገራችን ላይ ሙስሊሞች በካዕባ ዙሪያ ለምን ይዞራሉ? አረማውያንም በካዕባ ዙሪያ ይዞሩ ስለነበር ነው። እነሱ ለምን እንዲህ ያደረጉ? የሙስሊም ምሁርና የቁርአን ተርጓሚ ዩሱፍ አሊ በቁርአን ላይ በሰጠው ማብራሪያ ስለ ጥንቶቹ የአረማውያን አምልኮዎች ተጨማሪ ማብራሪያ ይዟል። እንዲህ በማለት ጽፏል። ፀሐይና ጨረቃ እንዲሁም 5ቱ ፕላኔቶች እያንዳንዳቸው የሆኑ ባህር